ከሁሉም በፊት ጤነኛ አድርጎ ህይወት ሰጥቶኝ እዚህ ደረጃ ድረስ ያበቃኝን ፈጣሪ ማመስገን ፈልጋለሁ። ከዛ ቀጥሎ ደግሞ ትምህርት ቤቴን ሀምሊን ኮሌጅ ኦፍ ሚድዋይፍስ ሀምሊ ፊስቱላ ኢትዮጵያ እኔ በጣም ማመስገን ፈልገው ፋሚሊዎችን በጣም አመሰግናቸዋለሁ። እኔ የምሰራው ኤምሲኤች ነው። ኤምሲኤች ማለት ማተርናል ኤንድ ቻይልድ ሄልዝ ማለት ነው። እና ስለነሱ ስሰራ አንዲት እናት ከጽንስ ከመፈጠሩ ጀምሮ እስከ ወልዳ እስከ 42 ቀን ድረስ እንክብካቤ ያደርግላታለሁ። ያው በስነ ስርዓት በተማርኩት መሰረት አዋልዳታለሁ። የሚያስፈልጋትን ነገሮች በሙሉ አደርግላታለሁ። ከክትትል ጀምሮ ከወሊድ ቀጥሎ ሁሉንም የምችለውን ያክል አደርግላታለሁ። ሌላ ደግሞ ለልጅም ለኒውቦርን ለአዲሱ ልጅም የሚያስፈልገውን እንክብካቤዎች አደርግላታለሁ። ከመወለዱ ጀምሮ ከቫክሲኖቹ ጀምሮ ሁሉንም አደርግላታለሁ። እና ስለዚህ ነው የምሰራው። ለምሳሌ ካጋጠመኝ ቻሌንጅ መካከል አንዱ ተቀጥሬ ገና 3 ወር አልሆነኝም ነበረ። በጣም ፍሬሽ ነበርኩኝ። ናይት ተረኛ ነበርኩ፣ አዳሪ ነበርኩኝ። የቀኗ ተረኛ በጣም ለረጅም ጊዜ ነበረ ስታስከፋት የነበረችው። እኔ ተቀበልኳት። እዛ ኮሽ ላይ ነበረ ትታልኝ ሄደችው። ወዲያው ኢኩዊፕመንት ለብሼ ዴሊቨር ማድረግ ጀመርኩኝ። ከዛን ከትንሽ ቆይታ በኋላ ዴሊቨር አደረገች። ግን ልጁ በጣም ዲስትረስድ የገባ ልጅ ነበረ። እሷን ሰከንድ ስቴጅ ማኔጅ ብቻዬን ነበርኩኝ። ማንም ከኔ ጋር አልነበረም፣ ሰውም አልነበረም። እና እሷን ክላምፕ አድርጌ ኦክሲቶሲን ሰጥቻት ሪሰት ነበር ማድረግ እየጀመርኩኝ። ማለት ፕራዮሪቲ ለምንሰጠው ነገር ፕራዮሪቲ መስጠት ስላለብን ከዛ ልጁን ሪሰት በደንብ አደረኩኝ። በጣም ለረጅም ጊዜ ከ45 ደቂቃ በላይ ሪሰት አደረኩኝ። ከዛ ምንም እንትን ሊል አልቻለም፣ ብሪዝ ሊያደርግልኝ አልቻለም። ኢቨን የእሷ ፋሚሊዎች የእሷ እናት ነበረች እና አጠገቤ ተዩ በቃ ይሄ ልጅ ሞቷል፣ ተዩ ተያችም አትቸገሪ፣ ልጁንም ተዩ በቃ ብላኝ ነበረ። እኔ ግን ተስፋ አልቆረጥኩም ነበር። እስከ መጨረሻው ጠብታ ድረስ ሞከርኩኝ። በሚገርም ሁኔታ ከ50 ደቂቃ በላይ ሞክሬ ከዛ በኋላ ብሪዝ አደረገልኝ። ብሪዝ ሲያደርግ ከዛ በኋላ ተስፋ የነበረኝ እስከዛ ስለነበር ማቆም አልቻልኩም። በጣም ሪሰርች ያደረኩት ከዛን እሱ ልጅ በደንብ አልቅሶልኝ በስነ ስርዓት ከእናቷ ጋር አታች አድርጌ ከዛም ብሬስት ፊድ ማድረግ ጀመረ። በጣም የተሰማኝ ደስታ ልነግራችሁ አልችልም። እንኳንም ሚድዋይፍ ሆንኩኝ ያልኩበት ሰዓት ነበር። ያው የሀምሊ ሚድዋይፍ መሆን መመረጥ ይመስለኛል፣ መመረጥ ነው። እና ያው ኦልሬዲ ተመርጠን ነው እዛ ገብተን የተማርነው። እድለኞች ነን በዚህ። ወደፊት ደግሞ እኔ የማስበው እዛው የመቅረት ሳይሆን ሌላ ትምህርቴንም ማስተርሴን ተምሬ ፒኤችዲን ተምሬ ትልቅ ደረጃ ለመድረስ እፈልጋለሁ።